ጠላቶቻችንን ድል አድርገን የአባቶቻችንን ዙፋን እስካልያዝን ድረስ አማራው መቼም ቢሆን እረፍት አያገኝ። በዚህ እንዳትጠራጠሩ። ከፍቶ ወሎ ሲደማም ወሎም ለከፍቶ ጎጃም ሲደማም ደጋዳሞት ላይ ነው ያየነው ዝናቡ ረጃሎ ያመስግን ቢረስን እንደኔ ያየሰው እድሜ ልክ ይኖራል ዋበርን ሳይረሳው ረጃሎ ጎጃም ዙሪያ ገባው የተጠመዱትን በሮች አትንኳቸው ጎጃም ዙሪያ ገባው የተጠመዱትን በሮች አትንኳቸው ማንም እንደ ልቡ አርጎ እንዳርሳቸው ዘመነ ካሴ ነው ያንኮላኮላቸው ወለማታ የጎንደር እናት የጎጃም እናት የወሎም እናት የሸዋም እናት የጥንት ቀን ልጅ የወለች አይዞሽ ተቀርቧል ሊነጋ አተርትሮ ገባይ አይዞ ያው በዚያም ወጣየ ይወጣል አይዞ ይናንበስ አይዞ ይበል ታዩ ላይ ታሪክ ማለት ነው ይሄ ቦታ ላይ አሁን ትልቅ ታይዋል ወደ ባርዛፍ ነው ይወድ ተመረቀ ዛሬ ነው እዛ ላይ ምንድነው ፈለጃ ከተማ ጠዋት ተኝቼ ነበር ከዚህ ልቅሶ ተጀመረ ከዛ በኋላ ወደዛ አቋቋም እንትና ላይ ነበርኩ ተራራ ከዛ በኋላ ሩጭ ከዛ በኋላ በዚታችን መጣል ተራራ ከዛ በኋላ ልጆች የሻሸገ አረቱ በቃ እኔ መጀመሪያ እዚህ ከገባ ነው ተስፋ ቆርጬ አይደል ከዛ በኋላ ተውዬ ከዛ በኋላ መጣና ጎት መጣና ጆለ ላይ ነው አለ ከዛ ሰጣ እና በቃ እኛ ጋር ተጓዙ አልኩሽ ብዬ ተከተልኩ ምን አላችሁ እንደመጣ
መከላከያ ምግብ አገዘ ነው ፋኖች ነው በቃ ችግር የለም በቃ ዋና አንተ በቃ እንኳን መሳሪያን ካካለ ችግር የለም ምነካሽ ወይ ለማለት እሺ ብዬ ከዛ ሰጠው ከዛ አብሬ መጓዝ ጀመርኩ ከዛ ስልክ አንድ ስልክ ነበርኩ ከዛ ስልክ እሱ ሰጥቼ መጓዝ ጀመርኩ እሱ ጋር ማን ነው ስም አንተ እኔ ነው እስካንደር ይባላል እስካንደር አዎ አንተስ ሃሩን አልዬ ይባላል ሃሩን የት ነው ያንተ ሀገር ወደ ሶማሊያ አንተ እኔ ተመዘ ነው አንዱ ዞሮ ዞኑ አንድ ናቸው አንድ ሰው ዞኑ ላይ ተገናኘ ከዛ ማጥተኛ በተለቆ እኔ አንድ ስራ ነው የምሰራው ስራ ይፈታ በዛ ደኛ ልጅ እኔ ሶማሊኛ ነው ማለት እኔ በዛ ላይ አማራና ደቡብ ነው እኔ ጋር አንድ ስራ መስራያ ላይ እጅጋ ላይ ማለት ነው በዛ አማርኛ ለማድኩ ከዛ እሱ ጋር ስለሞራ ከዛ በኋላ መልሻ መጣና ማታ እኛ እንዲቁጭ ያለ ከዛ የቄሜ ነው ጫቱ ከዛ በብዛት ሶማሌ ጫት ስላለ የቄሜ መጣ መልሻ እንዲ ከዛ በኋላ ሰው ገላችሁ ነው ወጣችሁ አለ ማን እንዲ ያለ ነው ፖሊስ ጣቢያ እንገናኝ ቀጥሏል እሺ ብዬ ፖሊስ ጣቢያ ከዛ በኋላ ፖሊስ ጣቢያ እንደገባ ምን አለ ከዛ በኋላ 3 ቀን ዛደረ 3ኛ ቀን ላይ 4ኛ ቀን መኪናዎቹ ከተቱ ወደን ነው መድ በቃ ወዳችሁ ጠላችሁ በኋላ ከፈልጋችሁ እንረሽን ቀጥሎ መከላከያ ሰራዊት ነው ተሰልጠናችሁ ቀጥታ ብሸለቆ ከተተ ከዛ በኋላ ብሸለቆ እንደገባ ከዛ አባቴ የለም እኔ ከዛ እናቴ ላይ ከዛ ባሰልጣኙ ደወልኩ በቃ እናቴ አትስሰ በቃ በወት ካለ እንገናኝ ከዛ በኋላ በወት ካይኖት በቃ ችግር የለም ብዬ ደወልኩ ከዛ በኋላ ወዲህ ሰልጠና ጨርሼ ዳማራ ክልል መጣ ቀጥታ ወደ ቋርት ነው ገባ ቋርት ላይ ቆየ ከዛውን ግዳይ መጣ የሚባል ነገር የለም በቃ ዝም ብሎ መጓዝ ነው በቃ ከስከስ ይሄው ላይ እንዴት እንዳደረገ እንዴት ራመዳለሁ ከስከሱ በቃ ማረረ በቃ ምግብ ኮሽሮ ደረቅ ይሰጣል ምን ምግብ ነው አሁን ይዛቻል በደም ምን እንይዛለን ያው አንድ ኮሽሮ ነው አለ እዚህ አንድ ነበር ከዛ በቃ በምንድን ነው በእንዴት ነው ይሸካል ኦኬ መሸከም አልታችሁ አዎ ስንት ይቀር ማረግ የለም ገና አሁን ገና መሰርታው ይተካላችሁ አዎ ገና ነው ወጣ ስንተኛ ሪቨንት ናቸው ስድስተኛ ሪቨንት አሁን ነው ቆቋሜኛ እንደመጣ ባለ ነው ቆቋሜ ስድስተኛ የሚባል ሪቨንት አሁን ስድስተኛ ተጨምሮ አዎ ስድስተኛ ቆቋሜና ካለ ነው አዛዡ እንትና ሀፍቴ ነው እዚህ ሀገር ነው ሀፍቴ እዚህ ሀገር ነው ጎንደር ነው መሰለኝ ጎንደር ነው አዎ የክፍለ ጦር አዛዣችሁ ክፍለ ጦር አዛዥ አሁን ገና አዲስ ነው ወጣ ሲሞላ ገና አዲስ ነው ወጣ የመጀመሪያ ባሩ ነበር ባሩ ስለነበረ ያሁን አዲስ ስለሆነ አላውቅም ስሙን በነገር ታውቃለህ ግን ማቼ ሰማኝ ማን ነው ስሙ መላኩ ነው መላኩ ጀነራል ነው መሰለኝ መላኩ አይደለም አንተ እሸቱ አይደለም አንተ እሸቱ እንትናው ስሙ ጀነራሎች ናቸው አዎ አበራ እኔ ስሙ አላውቅም ግን እንደዚህ መቼ ነው የመጣ ገና እሱ ገና ዛሬ ጋር 7ኛ ቀን ነው 6ኛ ቀን ነው ኮሬሎ ከሶማሌ ክልል ነው ወጣ የተመሰረታችሁ አዎ ገና ወደዚህ ስለመጣ ነበሩ ማለት ባሩ ነበር ባሩ ወደ ክፍለ ጦር ወደ ይዙ ወደ ክፍለ ጦር ወደ ኮሩ ነው ደሱ አዎ ምክትሉ ይደሱ የሱ ቦታ ከሶማሌ ክልል መጣ ተከ ኮሬላው ያው ነው ኮሬላ መጣ ሲሞላ ባሩ ነበር እንጂ ኦኬ ኮሎኔሉ አሁን እንደተሰቀለሽ እኔ አላውቅም ተማርኳል አረ ደስ ይላል ደስ ይላል ለምን በል ሲማ ያ አብይ የሚባል ማለት ነው በቃ ዝም ብሎ ሰው በቃ እንትና ማረክ በቃ ዝም ብሎ አለ አይደለ ከዛ ከውጪ ማለት ነው ምንም በቃ ምንም አቅም የለም ምንም በቃ እሱ እንደጀመረ ራሱ በቃ እንዳለ እንደውን ድረስ ስለ ሆጋ ስላለ ትግራይ ምን ስለ ሆጋውላት ስለተነሰ እኔ በቃ መረረኔ ከትግራይ ስለሰማ ከዛ በኋላ ጓደኞቹ ሁላ በቃ ይወለውና ምን የደረሰውላ በቃ አንተ ምላፈጠርና ከዳ ትግራይ ሁላ ተነስቷል በቃ እሺ ከዛ ቆርጫለሁ በቃ መሞት ሳይቆጭ ነው ባላ ለምን በቃ እኔ ከእናቴ ጋር ከወጣ በኋላ በቃ እዛስ ቀን ስራ ነው የምሰራው ከእናቴ ጋር እንደወጣ በኋላ መረረ በቃ ምን እንዴት ኖራለሁ ስንት 4 ወር ነው 4 ወራት ከገባች ሰልጣና ይገባል ወደዚህ አዎ ከዚህ መደበ በኋላ 6ኛ ወር ነው እንደዛ አካባቢ ነው 6 ወራት አዎ እንደዛ ወር ነው አካባቢ ሞልተን ኦኬ ክላሽ ነው ያልተኳሽ አዎ ክላሽ ነው ክብረ ጦሩ 59 አለ ከዛ ከንትና ከመሸንጥ የመጣ አብራለ እዚህ አዎ እዚህ ነው አለች 59 ማታ ራሱ እሱ ወደዛ የወጣ እሱ ነው ማታ ወደ ላይ የወጣ ወደ ቴሌ ወደ ቴሌ የወጣ እሱ ነው እሺ እሱ ስለወጣ በዛ በኋላ ፋኖ መጣ ከዛ በኋላ እኔ ተኝቼ ቤት አድርገሽ ነው የመጣችው በቃ በዚህ ወንትነው ከመንድነው እዛ ከቋሪት ወደ ላይ ምንድነው የሚባለው ምንድነው ስሙ አንተ አይደለም
አይደለም ብራዳማ ወደዚህ መጣ ከቋረት ወደ ብራዳማ ወደዚህ 59 ናት በዚያ ዙሪያ የመጣች በዛ ዙሪያ የመጣች ነው ዙ የማን ነው ዙን ከ59 ጋር መጣ የኛ ጋር መጣ አላውቅም ከኛ ኳላ ነው አለ የማን እንደሆነ አላውቅም እናንተ ቋረት ነው የኛ አንድ ዙ ቋረት ነው አለ ግን መጀመሪያ ነበር ከዛ እሱ መጣ የት መጣ አላውቅም ግን ፍለቤት እግረኛ ስለዋለ ዙ ኳላ እዛን ስለመቀመጥ አላውቅም እናንተ የት ላይ ነበራችሁ የኛ መጀመሪያ ነው ቋረት ላይ ነው አሁን እንጂ ሲከፍ እዚህ ከእንትና ትምህርት ቤቱ በላይ ነበርኩ ከዛ ፋኖ ተኝቻለሁ ማታ ዝናቡ ወደ ወጥቼ ማረረና ከዛ ዝናቡ ላይ ስለመጣ ዝም ብዬ ተኝቻለሁ ስለበረደ ቶክስ እያመሰማ ከዛ በኋላ ሰው ላሻሽ አረና ትልብዳ ወደ ነው ምሻሽ ብዬ ከዛ በኋላ ሸጡ ውስጥ ገባ እንዲ እንደገባ እኔ ላይ መጣ እጅ ወደ ላይ ነው አለ እንካ ወንድሜ እንካ ብዬ እሱ ሰጥ ፋኖ እንዴት አያችሁ እናንተ ፋኖ ምን ጀይና ለምን የኛ ምን የቱ ነው ማን ህፃኑላ ምን እናት ጋር ምተኛው ለቀም አይደለም ያመጣው የቱ አቅም ነው ሩጤ ተራራ መውጣ ቤቱ አቅም ነው ተራራ መሄድ ህፃኑላ ከእናት ጋር እንትና ለቀም ያመጣ አባክኖን ያዟችሁ ዋ ምን ዝና ዛድ እንደደረሰ በቃ ዝም ብዬ ሰጥ በቃ እኔ ጎደኞች ይዛ ጫካ ውስጥ ቀርቶ አትልም ግን ፍላጎት የለም በቃ እኔ ከገደለ ፋኖ ይገደል ከኖረ ይኖራል በቃ ስንት ሰው ተደመሰሰ እየተመደመሰ ብዙ ሰው ተመታ ብዙ ሰው እኔ ጋር ነበር ራሱ ጫካ ውስጥ ተደብቄ ያለ ግን እኔ አውቀ ነው እጄ ሰጠው ምን ደብቄ ጃይዛ ውስጥ ምን ገና እሱ ጋር ሄደ ነው የመታገል ያተመቱ የተደበቁት የተመቱ ሳለ በቃ የደከመ ሰው ለማቼ ምግብ በላኛ የደከመ ጫካ ውስጥ በቃ እንትና ውጤተኛ ሰው አለ ከዛ በኋላ እለ በቃ ከዛ መጣናና ከዛ ዝም ብዬ ቆሜ እንካዩ ከዛ መሰረት ሸሪፎ ነበርኩ ሰጡ የት ነው ለማዳረሻችሁ ያላችሁ ማን ነገር አለኝ ቀጥሎ ውጪ ነው እንዴ ጥያቄ ጠይቅ አንተ የፋኖ መረጃ ተሰጣለ ያላል በቃ ጋንተ መሪ ለሆነ ነገር በቃ የት ይላል ግን ብዬ ከጠይቅ አንተ የፋኖ መረጃ መስጠት ፈልገን ማን አደረጋለ አሁን ፋኖ ነው እሺ አንድ ሬመንት ነው ስድስተኛ ሬጅመንት ነው ተመጣጣ ሌሎች 59 ናቸው አዎ 59 ስንት ሬጅመንት ከዛ አንደኛ ሬጅመንት ላለ አንደኛ ሬጅመንት እኔ ማለት ነው ከዛ ሆነ ከመጀመሪያ እንደመጣ ሆነ ልጅ ነበር ከዛ 50 ለቃ ነው ሻምበል መሪ ነው እሱ እንደሞተ በኋላ በቃ ማረረኝ በቃ መሞት በቃ አይቆጭም ብዬ ከዛ ባለፈው ቴሌ ላይ ይሞት ሰው አለ የቴሌ በቴሌ ውጋ ነበር ማታ አካባቢ እሱ ስለሞተ በቃ 50 ለቃ ነው እሱ ነው እዚህ ቴሌ ላይ ተራራ አዎ ከዛ ጠዋት ላይ ነው የተመታ ማታ ተኩስ ነበር ከትላንት ወደ ማታ ነበር ጊዜ እሺ ከዛ በኋላ ተራራ ታራ ስር ከዛ እሱ እንደሞተ በኋላ በምን የተመታ በምን እንደተመታ አላውቅም ሻምበል ማለት ነው እሱ እንደሞተ በቃ ነው በኋላ ከሞተ ይሞታል ከኖረ ይኖራል እየተሳቆልታል ወዷል የሻምበል ማለት በቃ በጫን እሱ ስለ እንደኔ ለሱ ጋር እንደመጣ እሱ እንደቀበለ በቃ ምርጥ ነው ጸባው ከዛ በኋላ እሱ ሞተ ከዛ በኋላ እዚህ ተራራውን ሳትይዙ ስንት ሰው ነው የተሰዋበት እሱ ነው ምን መንገድ ላይ ወደ ምን ስንት ሰው ወጣ ከቴሌ ወጣ ትራስ ስንት ሰው ነው ቀበረኛ እየቀበራችሁ መጣሽ በል አንድ እዚህ ያዛችሁት ለተራራው እዚያ ሰው ተሰውቶባችሁ የት ነው የተሰዋባችሁ እንተ ከተራራ ላይ ነው ተሰው ከዛ ወርታች መንገዱ ተጋርጎ ወደ አምስት ወደ የት መንገድ ወደ ይመጣ በምን የተመታ እኔ ምን አውቃለሁ ተኩስ ነው ምን እንደተመታ ነው የታች ድንቹ ላይ የተመቱ ድንቹ ስንት ነው የተመታ ሁለት ሰው ነው ሞተ ይዛቅ ሁለት ሰው ቆሰለኛ ነው ከዛ ትላንት ሰው ማታ ትላንት ወደ ተኩስ ነበርና ትላንት ወደ ሰው ሞተ ሰው ሳለ ያለ እንግዲህ እኔ ያየ እሱ ሻምበል ማለት ነው ሻምበል ማለት ሁለታችሁ ቻላችሁ ይሰጣችሁ በቃ ሌላ ራሱ አለ ጫካ ውስጥ እኔ ተኝቼ ራሱ መቅራት ፍላጎት ጋር ነው ማለት ነው ተኝቼ እቀራለሁ ለምን ፍላጎት የለም በቃ ፍላጎት የለም እኛ ማለት በቃ ከገደለ ፋኖ ይገደል በቃ እኔ በቃ ተስፋ ቆርጬ እናቴ ጋር ከወጣ በኋላ ተስፋ ቆርጫለሁ በቃ ከገደለ ሲሞታለሁ ሬሽን ይዛችኋል የለም ሬሽን በቃ እንይዛለን አትልም በዚህ ነው በዚህ እንይዛለን ከዛ ጥቂት ስላለው ጥቂት ውስጥ 6 ይዛል እዚህ 4 በቃ እሱ ያዛል ነው የስንት ቀን 3 ቀን ይሰጣል ያለፎ ሻምበል ምሩና መጣለቃ ማድረግ ያለው ሰው መተናል ተመቷል ስንመታቸው እኮ ነው ብዙ እኮ ከዚህ ተመልሶ እኮ ነው ዲስኮናስ እንደዚህ ከዛ መጥቶ የጠመሩት እኮ በዚህኛው በኩል ነው
እኔ እኮ ሲጀምር እዚህ አካባቢ ላይ አንድ ዲሽ ካስመጡ ብዬ ነበር እኮ 02 እዚህ ጋር አስመጡ። ምክንያቱም ወደዚህኛው ለኛ ስለማይታየን እዚህ ጋር ይጠብቁታል። ውስጥ ላይ ካባላክ ለዚህ አይሰር ነው ወንዳማሹ እዩት ጀግንነቱን ስጡኝ ይላል ብረቱን ካባቱ የጠላት መጋኛ ገዳይ በሌሊቱ ገዳይ ሲለው ወንድ ልጅ ሞቱ አነጋማ ወዲያ ፈሪም ሰው ይገላል ከረጋ መሬቱ ወዘወዛቸው እንደ ባህር ዛፍ እንሂድ ሲሉን ሰብሰባይ ሲሰበሰቡን በላቸው በይ አጦሪምታ ጦር እንዴት ቅር ለለመደው ሰው ይላል ቅርቅር አረ ጦሪምታ ጦር ይደበረቅ አንዳንዱ ባንዳ ቤቱን እንዲለቅ ጦሩን ሰቆ መጣ ክተት ብሎ አማራ ማንም የማይገፋው አለት ነው ተራራ እንኳን ለአንድ ባንዳ ከጎኑ ለመጣ የጅ ሀገራት አሜሪካም ትምጣ ለኳታ Selamat. Sudah semua. dunia setelah ingin merah yang berfungsi untuk cari yang ke operasi akan ada juga ini ke teori kalau ada yang jauh itu dari ini terlibat buat warat iya bagaimana cara cuma latihan lebat baca
ባጭር ባታን መጥቷል በዚህ አሪፍ ቅንጅት ነበር። ጀምር የማይተዋወቅ ኃይል ወገን እንግዲህ ኃይል ናቸው። ነገር ግን 10 እና 10 ምናምን በቃ መደበኛ ከ2 ዓመት ከ3 ዓመት በፊት በጋራ የተዋጉን ይመስላል። በጣም ድንቁም በፊት ነበረ። እነሱም በድፍረት ገብተው ከአባሉ ጋር ነው ግራነት ስለሱ ኤርሚያስ ስለለያት ስለባት ሳይለን በሪጅ ያደረገ አባይ ነው እጅግ በጣም በሁለት ክንፍ ነው እና ዛጋ የሆነበት ምክንያት በነገራችን ላይ አንደኛ ኃይላችንን አልበተንም በአንድ ግንባር ነው ያን እንትናችን ግምገማችን ትክክል ነበር። ኃይላችን በብዙ ቦታ ብናሰማራው ኖሮ ምናልባት ነገር ግን ሊበላሽ እንጂ ለማስተሳሰብ እንዲችል በአንድ ግንባር ለመግባት ተወሰነ። በዛ ልክ ሊጓጣል ላሰርተናል ይሄው መጀመሪያ ከማቀዳችን በፊት ውጤት እንደሚመጣው ቆኗል። መጀመሪያ ምጥያው ከመጀመሩ በፊት ቅድሚያ የቦታ ግምት አድርገናል። ቦታ ግምት ስናደርግ ተጠግተን የጥላትን አቀማመጥ በመሬትም አቀማመጥ ሁኔታ በሚገባ አጥነፈን ነው የወጣ ያው ምናምን አባጅኝ ጋር ቦታው በሚገባ አሳይተን አስጠልተን የጋራ ጥምር የሆነ በአንድ ላይ አስተሳስረን ነው እንትን ያደረግነው። እየሸበለልን ነው ያመጣው። ጠላት ባሰበው ልክ ሳይሆን የውጊያ እቅዳችንን በቶሎ በቅጽበት እየቀየር መደበኛ ፊት ለፊት ማጥቃት ጎን ለጎን ደግሞ የሰበራ ማጥቃት እያደረግ ቆረጣ እየተጠቀም በፍቅር የተሳሰርን እኛ መሀል ላይ የገባ እየተረጋጋ ይሆናል የተዘጋጀ ያው ቀጣይ እንደዚህ አይነት ቪዲዮዎች ብናሳይ የተሻለ ነበር። እውነት ለመናገር ያው አብዛኛው ሰራዊታችን በጣም ብዙ ጀብዶች ይሰራል። በጣም ብዙ ጀግኖች ይሰጧል። ግን ደግሞ ድንበር ተሻግሮ ቀጠናን አቋርጦ ተሳስቦ እንደዚህ አይነት ውጊያ ብዙ ጊዜ አድርጎ ያውቅም። ያው ከስንት ጊዜ ነው የምታደርገው። የሰው ኃይላችን ማኔጅ ያደረግና የማዋጋት ችግር ያጋጥማል። ሰው ኃይል ብዛት ይኖራል። መስራት እነዚህ ነገሮች ኦልሞስት ዛሬ ትናንት የተሰራው ጀስ ማስተካከል እገዛ ሲጠራ ሲመጡት እኮ ለምትነሱ ነው የጣቡትን ቴሌቪዥን ወታደራዊ አመራር ቀድሞ ይገባል እና ቀድማችሁ ልትነሱ ፈለግችሁ አመራታች እና እሱ ነው የሰራቸው። በተመናገር እንደዚህ አይነት በፍቅር ተሳስቦ ሁለት ለቶም ነው ሙሽ እዚህ ላይ ሲሳተፍ ነበር 76ኛ እና 3ኛ ይህንን ኃይል እንዲህ በሻለቃ ደረጃ ነው ሙስኛ ምን የቆራጭ የሚባል አላሳተፍ እናንተ በሻለቃ ደረጃ ናቸው እዚህ ያሉ ይህ ከመናገር ሌሎች ጄኔራል ኮሎኔል ማድረግ የደረደሩ ሰዎች በዚህ እና በጣም ተስፋ በጀግንነት ነገ ሰራዊታችን እናወቀው እንደዚህ አይነት ታሪካዊ ስራዎች ሰራን አጋጣሚ ነበር ነው ይብራለኝ። እንግዲህ በቁመትና በእድሜ ገና ልጆች ናቸው ሁላችንም ቢሆን ማለት ነው። ግን ደግሞ በውጊያ ጠላትን ከዚህ ያስነቀለ አስቆ ብዛት እንግዲህ ኃይል መፍታት እኔ ታምሩ ነው እና እዚህ ደረጃ መድረሳችን በራሱ የሰማራት አምላክ በስጋና ለነሱ የሆነ ሀሳብ ላደረጋችሁ ሁሉ መስዋዕትነት የተሰዉ ወንድሞቻችንን ለነፍሳቸውን ላጸደ ያምርልን መስዋዕትነት ያዳግላል።
የእነሱን ዓላማ እንዳለናለች መክፈል ያለብን ነገር የሚያጠቅቅ ቀጣይ ኦፕሬሽን ይኖረናል። ምናልባት እናንተን ማቀናጀት የሚችልና ሙሉ ኃይል ብንጠቀምበት ከዚህ የበለጠ ሌላ ስትራቴጂክ ወታደራዊ ግባችን መቆጣጠር እንችላለን ብለን ስለሆነና ሁለተኛው ጉዳይ ላይ ትገናኛላችሁ። ይሄ የትውውቅ ጊዜያቸውን ብዬ አስባለሁ። ስልክ ተለዋውጣችሁ በየትኛውም ጊዜ አስቸጋሪ ሁኔታ ሲቀጥል መደጋገፍ እንድትችሉ ያው ከእኛም ቦታ እኛንም ሳትደብቁ ራሳችሁ ተደዋውላችሁ መደጋገፍ የምትደጋገፍ እንድትችሉ አደራ ማለት እፈልጋለሁ። እኛ ካለ ድረስ መታችሁ ላደረጋችሁ ተጋሩ እና ለአስረኛ ጊዜ ከልብ እናመሰግን። ፎሮን የሚያክል ጥረት መደምሰስ ቀላል ወታደራዊ እቅድ አይደለም እና ይህን ባህል ስላለን እምነትም ስላለን ሙቶስና ሰው አያስፈልግም። እነዚህ ሲቪሊያን ሁሉ ሲጨፈጭፉ የነበሩ ታውቁታላችሁ። የዚህ መከራ ተቋዳኝ ስለሆነ ከእናንተ በላይ መስዋዕትነት የከፈለ የለም። ይሄ በታጠቀው መሳሪያ ህዝባችን ሲጨፈጭፍ የነበረ ሰው ግን ደግሞ እንደዚህ ሲሞት የእግዚአብሔር ሰው ስለሆነ አማኞችም ስለሆነ ለራሳችንም እምነት ላለንም ባህል ታሪክ ማነሳችንን እንትን ለማለት እያነሳን እንቀራለን። እናንተ እንደዚህ መከራችን ታያላችሁ። እግዚአብሔር ቦታችሁን ይክፈላችሁ። እንግዲህ መድኃኒዓለም ነፃ ያውጣ። አይዟችሁ። እሺ